ኳስ መደገፍ ቁም ነገር ነው። መጠጥ መጠጣት ትልቅ ነገር ነው። እኛ ሀገር እንደ ትልቅ ነገር እናወራለን። በሚዲያ እንዳለ በቃ ኳስ ይዘገባል። ድህነት ለሚጫወትባት ሀገር በድህነት እየማቀክ ልጅ ዘመዶች ስንት እንጀራ መብላት ሐሳብ እየሆነባቸው ባዶ ቤት የምትተኛ አያት ይዘ እግዚአብሔር ይማረን ወገኖች። ያለን እንበስላለን። እንደ ዋርካዋ ውስጥ ለውስጥ እየተበላን ነው። መጠጥ ሱሰኛ ሰዎች ተገላገል። እግዚአብሔር ምስክ እንጀራ መተው ይቻላል። እኔም እየነግራቸው እንጀራ መተው ይቻላል። ምን ማለት ይቻላል? ቆራጥ የሆንክ ቀን እንኳን መጠጥ ቀርቶ እንጀራ መተው ትችላለህ። ከዝሙት መገላገል ከፈለግሽ የቆረጥሽ ቀን እንኳን ዝሙት ቀርቶ አንድ የዛሬ 4 ዓመት ምናማክራታለች። በጣም ረጅም ዓመት ሞከረች። ከዛ በኋላ ምግብ አትቢ የስጋን ፈቃድ ለነፍስ ማስገዛት ከፈለግሽ አልናትና አንድ ቀን ምናምን ጾመች። ምንም ተመልሶ ያው ይፈታተናታል ስትበላ። ከዛ በኋላ እስከ ዛሬ ድረስ በቀን አንድ ጊዜ ብቻ ነው ተላም ትንሽ ነገር ስቲል ትቆርባለች። እግዚአብሔር ባል እስኪ ሰጠኝ ድረስ እንኳን ዝሙት ቀርቶ የወንድ ልጅ አፍ አልነካም ብለ ያው ከቆረጥክ እንደዚህ ነው መቁረጥ። በሕያው እግዚአብሔር እምላለሁ ከዛሬ በኋላ